በቅርብ ወደፊት ሳይንቲስቶች ዓለም ከታሪክ ውስጥ ትልቁን ቀውስ ሊገተማት እንደተቃረበች ሰው ልጆችን ያስጠነቅቃሉ። የዓለም አቀፍ ሙቀት አዲስ ከፍተኛ ደረጃ እየደረሰ ሲሆን ይህም በሚሊዮኖች የሚቆጠሩ ዓሦችን ገድሏል። ብዙ የእንስሳትና የእጽዋት ዝርያዎችን አጥፍቷል። እንዲሁም የዋልታ በረዶች በመቅለጣቸው የተነሳ የተደበቁ ባክቴሪያዎች ወደ አካባቢው ተለቀቁ። አንዳንድ አገሮች ቀድሞውን የምግብ እጥረት እየገጠማቸው ሲሆን ሰዎችም አመጽ ማድረግ ጀምረዋል። በታይላንድ መንግስት አገሪቱ ከውጭው ዓለም ከ10 ዓመታት በላይ ተነጥላ በመቆየቷ አሁንም በቂ ሀብት እንዳላት ለአገሪቱ ነዋሪዎች ያረጋግጣል። ቀድሞ የታይቦክስ ተዋጊ የነበረው ሲንግ ኃይለኛ የግብርና ኩባንያ ለሆነው ቨርሰስ ኮርፖሬሽን የማድረስ ሥራ ይሠራል። በቅርብ ጊዜ በሠራው ጉዞ ላይ ሲንግ ስለ ፍቅረኛው ሪን እያሰበ ይቆያል እና ለሥራ ባልደረባው ክሪያንግ ይህ የመጨረሻው ተልእኮ እንደሆነ ይነግራል። ወደ ባንኮክ ሲደርሱ መንገዱ በሌላ የጭነት መኪና ተዘግቶ ያገኙታል። ሲንግ እነሱን ሊያጠቁ የሚጠበቁ ወንበዴዎቹን ያስተውላል እና እሱ ቀድሞ ለመንቀሳቀስ ወስኖ የአንድን ሰው ጭንቅላት በጭነት መኪናው ላይ ይመታል። ከዚያም በቀለበት ውስጥ በመዋጋት ያካበተውን ልምድ ተጠቅሞ መላውን ቡድን መዋጋት ይጀምራል። በዚህ ሂደት ጉንጩ ይቆረጣል። ነገር ግን ወንበዴዎቹ ሊጎዱት የቻሉት ይህንን ብቻ ነው። ሲንግ ወንበዴዎችን እየመታ አስደናቂ ችሎታውን ያሳያል። ነገር ግን አንዱ ሰው አሁንም ወደ ጭነቱ ጀርባ መድረስ ይችላል። ሳጥን ለመክፈት በመሃል ላይ እያለ ክሪያንግ በፍጥነት ያወድቀውና የጭነት መኪናውን እንደገና ይዘጋጋል። በከተማዋ ዙሪያ በርካታ የተተዉ ሕንፃዎች ይታያሉ። ሰዎችም ተአምር እንዲመጣ እየጸለዩ ነው። ውሃ ለማግኘት ረጅም ሰልፎች ይፈጠራሉ። ፖሊሶችም ማይወዱታቸውን ሰዎች ያጠቃሉ። አመፀኞችን የሚረዳ ማንኛውም ሰው በመንግሥት ዓይን ወንጀለኛ ተደርጎ ይቆጠራል። ሁለቱ በመጨረሻ መጋዘኑ ሲደርሱ ከሳጥኖቹ አንዱ ስለተከፈተ ሙሉ ክፍያ አይከፈላቸውም። ክሪያንግ ሳጥኑን ወደ ቤቱ ወስዶ ቃል እንደገባው ለሲንግ የድሮ ብስክሌቱን ይሰጠዋል። ከዚያም ወደ ሳጥን ውስጥ ሲመለከት በውስጡ ዓሦች ሞልተው ያገኛል። እነዚህን ዓሦች ለዓመታት አልበሉም። ከዚያ በኋላ ሲንግ ከአንድ ቦርሳና ከአንዳንድ ዓሦች ጋር ወደ ቤቱ ይሄዳል። ሪን ዶክተር ስለሆነች ቁስሉን ትንከባከባለች። እንደገና አደገኛ ተልእኮ በመውሰዱም ትወቅሰዋለች። ሲንግ ይቅርታ ጠይቆ ይህ የመጨረሻው ተልእኮ እንደነበር ይምላል። ነገር ግን እሷ አታምነው፣ ምክንያቱም ሁልጊዜ ይህንኑ ስለሚል ነው። በመንገድ ላይ ፖሊሶች በዚህ ሰፈር ያለው ኤሌክትሪክ እንደሚቋረጥ ያስታውቃሉ። ሪን ልዩ ሰራተኞችን በሚጠብቅ የጭነት መኪና ወደ ሥራ ትሄዳለች። በዚሁ ጊዜ የቨርሰስ ኮርፖሬሽን ከፍተኛ ባለሥልጣን ፖሪች ከአስፈላጊ ባለሀብቶች ጋር ምሳ እየበላላት። በጎዳናዎች ላይ ሰዎች ለምግብ የተገዳደሉ ሳሉ እነሱ ግን ምርጥ ዓሣና ወይን እየበሉ አላ። ፖሪች ኩባንያው የዓለም የምግብ ማዕከል እንደሚሆን ይምላል። ስለዚህ የባለሀብቶቹን ትብብር ይፈልጋል። ከዓሣው አንድ ከበላ በኋላ ፖሪች ደም መትፋት ይጀምራል። ከዚያም ይወድቆ መንቀጥቀጥ ይጀምራል። በሆስፒታል ሪን ቀዶ ጥገና ልትጀምር ነው። ነገር ግን ዳይሬክተሩ በጣም አስፈላጊ ወደ ሆነ ጉዳይ ለመሄድ ወደ ተከለለው ክፍል ይወስዳታል። ይህ ሀብታም ተካሚዎች ብቻ የሚቀመጡበት የሆስፒታሉ ልዩ ክፍል ነው። ሪን የቨርሰስ ኮርፖሬሽን ኃላፊ የሆነውን ቫሱን ታገኘዋለች። እሱ ኮማ ውስጥ ያለችና በጣም የጣመመች ሚስቱ አለችው። እሱ ትኩስ ዓሣ አምጥቶ ሚስቱን እንድትመለስ ለመርዳት ከዓሣው መመገብ ይችል እንደሆነ ማወቅ ይፈልጋል። ሪን ዓሣው ሳይመረመር ይህ ጥሩ ሐሳብ እንዳልሆነ ታስባለች። ነገር ግን ቫሱ እሱ መላው ነገር እየመገበ እንደሆነ ያስታውሳታልና ነገሮችን በራሱ መንገድ ለማድረግ ይወስናል። በዚሁ ጊዜ ፑሪች አሁንም እየተንቀጠቀጠ ወደ ሆስፒታሉ ሲመጣ ዶክተሮቹ ወዲያውኑ ማስታገሻ መድኃኒት ይሰጡታል። ነገር ግን ደም መትፋቱን ይቀጥላል። ብዙም ሳይቆይ መታፈን ይጀምራል። ዶክተሮቹ በፍጥነት ሲፒአር ለማድረግ ይሯሯጣሉ። የፑሪች ደም ስሮች ጠቆሩ እና ደም በየቦታው ይረጃል። ነገር ግን በመጨረሻ ይሞታል። አብዛኛው የሕክምና ቡድን ከሄደ ከጥቂት ሰከንዶች በኋላ የፑሪች ዓይኖች ይጠቆራሉ። እንደገናም መንቀጥቀጥ ይጀምራል። አንዲት ነስ በድንገት ሲያጣቃት ትጮኻለች። ከስብሰባው በኋላ ሪና ዳይሬክተሩ ወደ ዋናው የሆስፒታል ክፍል ይመለሳሉ። ነገር ግን ሰራተኞቹ በድንጋጤ እየሮጡ ያገኛቸዋል። ሁለት ደም የሚፈሳቸው ዶክተሮች መሬት ላይ ይወድቃሉ። ከዚያም ዞምቢ የሆነው ፑሪች ብቅ ብሎ እንደገና ሊነክሳቸው ይሞክራል። በቤት ውስጥ ሲንግ በሬዲዮ ሆስፒታል ውስጥ ድንገተኛ አደጋ እንዳለና ሰዎች ከዚያ አካባቢ እንዲርቁ እየተነገረ ይሰማል። ወዲያውኑ በብስክሌቱ ይወጣል። በሳህን ውስጥ ያለው ዓሣ እየተንቀሳቀሰ መሆኑን ግን አያይም።
ከሆስፒታሉ ውጪ ሲንግ የታካሚዎች ዘመዶች በፖሊስ ተከልክለው ያገኛቸዋል። ፖሊሶቹም ምን የሆነ እንዳለ እነሱም እንደማያውቁ ይናገራሉ። በድንገት የአንድ ዶክተርና የአንድ ጠባቂ አስከሬኖች ከመስኮት ወድቀው ደም በመሬቱ ላይ በሙሉ ይረጫል። አንድ ፖሊስ ዶክተሯን ለመመርመር ሲሞክር እሷ ዞምቢ ሆና አጠቃቸው። ሰየው ከተነከሰ በኋላ ዞምቢውን ጭንቅላቷ ላይ ተኩሶ ይገድለታል። የወደቀው ጠባቂም ይለወጣል። ነገር ግን 2 ፖሊሶች በፍጥነት ተኩሰው ይገቱታል። እንደ ዕድል ሆኖ ግን እሱ አስቀድሞ አንዲት ነርስን ነክሶ ነበር። እሷም ሌሎችን ማጥቃት ትጀምራለች። ጥርምስና ድንጋጤ ጎዳናውን ሲቆጣጠሩ ሰዎች በፍርሃት ከሆስፒታሉ ይወጡናል። ፖሊሶቹ ወደ ላይ ተከሰው የሚታዘዝላቸውን ትዕዛዝ የማይከተል ማንኛውም ሰው መዘዝ እንደሚደርስበት ያስታውቃሉ። ይህም የሕዝቡን ድንጋጤ ያባብሳል። ብዙም ሳይቆይ ፖሊሶቹ ተኩስ ከፍተው ተላላፊ ቢሆኑም ባይሆኑም ሲቪሎችን ይገድላሉ። ሲንግ ትርምሱን ተጠቅሞ ወደ ሆስፒታሉ ውስጥ በድብቅ ይገባል። እዚያም አንድ ጠባቂ ሰዎችን ለማራቅ ሲታገል ያገኘዋል። አንድ ዞምቢ ሲመጣ ጠባቂው በትሩን ብቻ ተጠቅሞ መዋጋት ይገባል። በተከለለው ክፍል ውስጥ ዞምቢዎቹ አስቀድመው ሁሉንም ኮሪዶሮችን ተቆጣጥረዋል። ደም ግድግዳዎችንና ወለሎችን አብሮ የሸፈነ ሲሆን በየጥጉ ሰዎች እየተገደሉ ነው። በአንድ ክፍል ውስጥ ሪን ከቆሰለው ዳይሬክተር ጋር ተደብቃለች። ድምፆችን መስማት ስታቆም ወደ ውጭ ለመውጣት ታስባለች። ነገር ግን ከኋላዋ የሆነ ነገር ሲንቀሳቀስ ስትሰማ ትቆማለች። ዳይሬክተሩ እንደጠፋ አስተውላ እሱን ለመፈለግ ትሄዳለች። እናም የሞተችን ነርስን እየበላ ታገኘዋለች። እሷን እንዳየ ሊያጣቃት ይሞክራል። ነገር ግን በመደርደሪያዎቹ ላይ ተጋጭቶ ይጣበቃል። ሪን ከክፍሉ ሮጣ ትወጣለች። በኢንተርኮም ላይ ሲንግ ስሟን እየጠራ ድምፁን ስትሰማ ግን ትደነቀቃለች። እሷም ለመመለስ ስትሞክር በዚያን ጊዜ ኤሌክትሪኩ ይጠፋል። በሆስፒታሉ እያንዳንዱ ወለል ላይ እልቂቱ ይቀጥላል። በየሰከንዱም ተጨማሪ ዞምቢዎች ይፈጠራሉ። አንዱ ሲያጣቃው ሲንግ የመዋጋት ችሎታውን፣ ጠረጴዛውንና የስልክ ገመዱን እንኳን ተጠቅሞ ራሱን ይከላከላል። በጥቂት እንቅስቃሴዎች ዞምቢዎችን ያውደቃል። አንዱንም ጠረጴዛ እግር ይወጣቃል። ከዚያ ሲንግ ከክፍሉ ወጥቶ በኮሪደሩ ውስጥ ከዞምቢዎቹ ጋር መዋጋቱን ይቀጥላል። በምታውና በምታ ሁሉንም እየገፋ ይጠብቃቸዋል። እንዳይከተሉት በሩን ዘግቶ ወደ ደረጃዎቹ ይሮጣል። በዚያን ጊዜ ግን አንድ ሰው እርዳታ ሲጠይቅ ይሰማል። በአቅርቢያው ባዲ መውጫ መንገድ ለማግኘት እየሞከረ ሳለ በልጓም ላይ ያለ ዞምቢ በድንገት ያስደነግጠዋል። እሱ በመጋረጃዎቹ ውስጥ ይጣበቃል። ፍትሩም በእነሱ ውስጥ ሆኖ ይይዘዋል። ባዲ እስኪፈታ ድረስ ይጎትታል። ነገር ግን ዞምቢው ልጓሙን ሰብሮ ባዲን መከተል ይጀምራል። ባዲ ከአልጋው ጀርባ ይደበቅቃል። ዞምቢው ከአልጋው ስር ይገባል። እሱን ሊደርስበት ሲል ግን ሲንግ ወደ ኋላ ጎትቶ እሱን መዋጋት ይጀምራል። ባዲ የዞምቢው ደካማ ቦታ አንጎሉ እንደሆነ ለሲንግ ይነግራል። ስለዚህ ሲንግ የሚመጡትን ፍጡራን ጭንቅላታቸው ላይ በመምታት በፍጥነት ያሸንፋቸዋል። እንዲሁም ጠርሙስን እንደ መሳሪያ ይጠቀማል። በድንገት አንድ ዞምቢ በባዲ ላይ ዘሎ እግሩን ሊነክሳው ሲል ሲንግ ጭንቅላቱ ላይ ረግጦ ይገድለዋል። ባዲ ዞምቢ እንደሚሆን በማሰብ ይደነግጣል። ነገር ግን ዞምቢው ሐሰተኛ ጥርስ እንዳለው ስላስተዋለ እሱ እንደማይለወጥ ይገነዘባል። ሲንግ ሊሄድ ሲል ባዲ ከእሱ ጋር እንዲወስደው ይጠይቃል። እናቱ ከሪን ጋር በሦስተኛው ወለል ላይ ተሰራለች። ስለዚህ ሲንግ ልጁን መንገዱን እንዲመራው ይፈቅድለታል። በዚሁ ጊዜ አንዲት የምታለቅስ ልጅ እናቷን እየፈለገች ከሆስፒታሉ ትወጣለች። ፖሊሶቹ ወደ ውስጥ እንድትመለስ ይነግሯታል። እሷ ግን በጣም ግራ ስለተጋባች አትረዳ። ጠባቂው ወጥቶ እንዳልተበከለች ለማስረዳት ይሞክራል። ነገር ግን ወዲያውኑ ይተኮስበታል። ልጅቷም እንዲሁ ትገደላለች። በወታደራዊ ቢሮዎች ውስጥ መሪዎቹ ሁኔታውን ይወያያሉ። እናም በሽታው ከመስፋፋቱ በፊት ከተማውን ለማዳን ብቸኛው አማራጫቸው ሆስፒታሉን በፈንጂ ማፍረስ እንደሆነ ይሰማማሉ። ብዙም ሳይቆይ የፈንጂዎች ስብስብ ለመጫን ወታደሮች በድብቅ ወደ ሆስፒታሉ ይገባሉ። በተከለለው ክፍል ሪን በድብቅ እየተንቀሳቀሰች ሳለ ወደ የደህንነት ቢሮ የሚወስደው በር ተቆልፎ ታገኛለች። ቁልፎቹ በሚንቀሳቀሰው የጠባቂ አስከሬን ላይ ናቸው። ስለዚህ በጥንቃቄ ለመውሰድ እጇን ትዘረጋለች። ጠባቂው ግን እንደ ዞምቢነቱ ያጠቃስረ። ሪን እሱን ወደ ኋላ እየገፋች ቁልፎቹን መያዝ ትችላለች። ከዚያም በፍጥነት በሩን አልፋ በካቢኔ ትዘጋዋለች። ከዚያ በኋላ የደህንነት ካሜራዎቹን ትመረምራለች። በሆስፒታሉ ውስጥ አንድም ደህና ቦታ እንደሌለ ታገኛለች። ሲንግ እና ባዲ የመርሃ ግብር ሰሌዳውን ሲያገኙ ሪን እና የባዲ እናት ዛሬ በ5ኛው ወለል ላይ ለቀዶ ጥገና እንደሚሆኑ ያነባሉ። ስለዚህ ወደዚያ ያመራሉ። በዊልቸር ላይ ያለ አንድ ዞምቢ ሊከተላቸው ይሞክራል። ነገር ግን ከዊልቸሩ ላይ ብቻ ይወድቃል። ባዲ ይስቅበታል። የሳቅ ድምፁም ትንሽ የዞምቢዎች ጎድን ይስባል። ሲንግ ጥቂቶቹን ዞምቢዎች ከመታ በኋላ እሱና ባዲ መሮጥ ይጀምራሉ።
ኮሪደሮቹን በአንድ የታካሚ አልጋ መሸከሚያ ከዘጉ በኋላ ሁለቱ በቅርቡ ወደሚገኝ ክፍል ገብተው በሩን በጠረጴዛ ይዘጓሉ። በዚያ ክፍል ውስጥ የታመመ አባቱን የሚንከባከብ አንድ ወጣት አለ። ከዚህ ቦታ መውጣት ፈጽሞ እንደማይችሉ ያስባል። ስለዚህ የአባቱን መድኃኒት ወስዶ ራሱን ለማጥፋት ይወስናል። ዞምቢ ከመሆን ሞትን ይመርጣል። አባቱን እንደሚወደው ከነገረው በኋላ ወድቆ ይሞታል። ብዙም ሳይቆይ ዞምቢዎቹ የበሩን ክፍል ሰብረው መግፋት ይጀምራሉ። ስለዚህ ሲንግ መስኮቱን ሰብረው ከባዲ ጋር በጊዜው ይወጣል። ቡድኑ ወደ ውስጥ ገብቶ የሞተውን ወጣት መብላት ሲጀምር ሁለቱ በስካፎልዱ ላይ ይወጣሉ። በመስኮት በሚያልፉበት ጊዜ ሁሉ በክፍሎቹ ውስጥ ያሉ ዞምቢዎች እጃቸውን ዘርግተው ሊይዟቸው ይሞክራሉ። የባዲ ቦርሳ በስካፎልዱ ላይ ይጣበቃል። ይህም በመስኮቱ ላይ ላለው ፍጡር እግሩን እንዲይዝ እድል ይሰጣል። ከመነከሱ በፊት ሲንግ አንድ የብረት በትር ወርውሮ ዞምቢውን አይኑ ላይ ይወገዋል። ከዚያም የተደናገጠውን ባዲ ወደ ላይ እንዲወጣ ይረዳዋል። በመጨረሻ ሁለቱ ወደ ውስጥ ይመለሳሉ። እናም ዞምቢዎችን ሊስብ የሚችል ድምፅ ሳያሰሙ በጥንቃቄ ይጓዛሉ። ከአንድ ካውንተር ጀርባ ተደብቀው የባዲ እናት ሚንክን ያገኛሉ። ልጁም በደስታ እቅፍ ያደርጋታል። ሚንክ ኢንሂለሩን ሰጥተው ሪን በ10ኛው ወለል ላይ እንዳለች ለሲንግ ትነግረዋለች። ባዲ እናቱ አብራቸው እንድትመጣ ይፈልጋል። ነገር ግን እሷ ተነክሳለች። ስለዚህ ልጇን እንዲንከባከብለት ሲንግን ትጠይቃለች። የሚያለቅሰው ባዲ እናቱን ተጣብቆ ይዛል። ሲንግም በኃይል ጎትቶ ከሷ ያደርገዋል። ወደ ቀጣዩ ኮሪደር ሲገቡ ባዲ ራሱን ለማስለቀቅ የሲንግን እጅ ይነክሰዋልና ወደ ሚንክ ይሮጣል። ነገር ግን ሲደርስ እናቱ ዞምቢ ሆና ያገኛታል። ከመስኮት ጀርባ ሆና ታጉረመርማለች። ነገር ግን የሕፃን ልጅ ሲያለቅስ ስትሰማ ትዘናጋለች። ሲንግ ይህንን ዕድል ተጠቅሞ ባዲን አንስቶ በኮሪደሩ ይሮጣል። ወደ እነሱ የሚመጣውን ዞምቢ ሁሉ እየረገጠ እስከ ደረጃዎቹ ድረስ ይደርሳሉ። ከዚያ ባዲ ማልቀስ ይጀምራል። መቀጠል እንደማይፈልግም ይናገራል። ሲንግ ሚንግ እሱ እንዲኖር እንደፈለገች በማስታወስ ከሱ ጋር እንዲመጣ ያሳምናል። በዚህ ጊዜ ሪን ቫሱ በሚስቱ ክፍል ውስጥ ደህና እንደሆነ ታውቃለች። ወዲያውኑ ወደዚያ ሮጣ ትሄድና ቫሱ እንዲያስገባት ትለምነዋለች። ቫሱም ዞምቢዎቹ ሊደርሱባት ከትንሽ በፊት በሩን ዘግቶ ያስገባታል። ሪን በስሜት ስትፈርስ ቫሱ በቅርቡ ሰዎቹ ሊያድኗቸው እንደሚመቱ በመንገር እንድትረጋጋ ይነግራታል። በተመሳሳይ ጊዜ የወታደራዊ መሪዎቹ ቫሱንና ሚስቱን እንዲያድኑ ትዕዛዝ ይደርሳቸዋል። አንዳንድ ወታደሮች ፈንጂዎቹ ከሚፈነዱበት በፊት 30 ደቂቃ ብቻ እንዳላቸው ይቃወማሉ። ነገር ግን ለማንም ምርጫ ሳይሰጣቸው እንዲሄዱ ይገደዳሉ። ሄሊኮፕተሩ በጣራው ላይ ሲያርፍ ሲንግና ባዲ በደረጃዎቹ ላይ ሆነው መብራቶቹን ያያሉ። ከጥቂት ጊዜ በኋላ ቫሱ የሚስቱ የደም አቅርቦት እያለቀ መሆኑን ያስተውላል። ቡድኑ ሲመጣ እንደሚያድናት ቃል በመግባት ተጨማሪ ደም እንድታመጣለት ሪንን ያሳምናታል። ሪን ከክፍሉ ወጣ ዞምቢዎቹን እየተጠነቀቀች በድብቅ ትጓዛለች። ክፍተት እንዳለ ስታይ ወደ ቀጣዩ ክፍል በፍጥነት ትገባለች። የበሩ መዘጋት ድምፅ ግን የዞምቢዎቹን ቀልብ ይስባል። ሲንግና ባዲ 10ኛው ወለል ሲደርሱ በሩን ለመክፈት የብረት በትር መጠቀም ይኖርባቸዋል። በውስጥ ሲጓዙ ሲንግ የሪንን የአንገት ላይ ጌጥ መሬት ላይ አግኝቶ መጥፎ ነገር እንደደረሰባት ያስባል። በዚያን ጊዜ ግን ሪን ወደ ቀጣዩ ክፍል ሮጣ ለመደበቅ ስትሞክር ያያታል። ዞምቢዎቹ ወደ እሷ እየመቱ መሆኑን ሲያስተውል ሲንግ አንድ የታካሚ አልጋ መሸከሚያ ይገፋል። ይህም ዞምቢዎቹ በላዩ ላይ እንዲዘሉ ያደርጋል። ከዚያ ሲንግ በብረት በትሩ እነሱን መዋጋት ይጀምራል። በወለሉ ሌላኛው ጫፍ ደግሞ ወታደሮች በዞምቢዎቹ ላይ መተኮስ ይጀምራሉ። ቡድኑ ብዙም ሳይቆይ የቫሱ ክፍል ይደርሳል። እናም ሪንን ሳይጠብቁ እሱንና ሚስቱን ይዘው ይወጣሉ። ሲንግ አሁንም እየተዋጋ ሳለ ሪንን በመስኮቱ ማዶ ያያታት። ነገር ግን ዞምቢ ወደ እሷ ስለሚመታ መሮጥ ይሆንባታል። ባዲ በሩን ለመክፈት ሲሞክር ተቆልፎበታል። ስለዚህ ሲንግ እሳት ማጥፊያ ዕቃ ወርውሮ በሩን ይሰብራል። ዞምቢው ሪንን ሊደርስባት ሲል ባዲ የእሳት ማጥፊያውን ያንቀሳቅሳል። ይህም ሪንን ለመደበቅ ጊዜ ይሰጣታል። ነገር ግን በትሪ ላይ ስትረግጥ ድምፅ ታሰማለችና ዞምቢው ወደ እሷ ይመጣል። ሲንግ እስኪሞት ድረስ ፍጡሩን ጭንቅላቱ ላይ በእሳት ማጥፊያው ደጋግሞ ይመታዋል። ከዚያ ጥንዶቹ በእቅፍ ይገናኛሉ። በኮሪዶሩ ውስጥ ዞምቢዎቹ ቡድኑን ከበው ጦርነት ይጀምራል። ነገር ግን በጠመንጃዎቹ ምክንያት ትግሉ በፍጥነት ያበቃል። እንደ ዕድል ሆኖ የወታደራዊ ዶክተሩ ይነከሳል። እናም ወታደሮቹ ዞምቢ ከመሆኑ በፊት መተኮስ ይኖርባቸዋል። ቫሱ በጉዞ ወቅት ሚስቱን የሚያክም ዶክተር ሳይኖር መሄድ አይፈልግም። ስለዚህ ወታደሮቹ ሪንን እንዲያመጡለት ይጠይቃል። ባዲና ጥንዶቹ ከክፍሉ ሲወጡ ወታደሮቹ ሲንግን በትከሻው ላይ ይተኩሱበታል።
ሪን በተስፋ መቁረጥ ልትረዳው ትሞክራለች። ቡድኑ ግን ጎትቶ ይወስዳታል። ዞምቢዎች እየታዩ ይቀጥላሉ። በዚህ ጊዜ ቫሱ እንኳን ሚስቱን ለመጠበቅ መተኮስ ይጀምራል። ባዲ ለሲንግ እያለቀሰ ይተራዋል። ሲንግም በመጨረሻ መቆም ችሎ ወደ ጦርነቱ ይቀላቀላል። በክፍሉ ውስጥ ያገኘውን ማንኛውንም ነገር እንደ መሳሪያ ይጠቀማል። ዞምቢዎቹ ከወደቁ በኋላ አንድ ወታደርን ይዞ የማዳኛ ቡድኑ እንዳይተኩስበት እንደ ጋሻ ይጠቀማል። ሲንግ አንድን ወታደር በክራንች ያጠቃል። ከዚያም ሄልሜቱን በመጠቀም ሊያንቀው ይሞክራል። ወታደሩ ግን ማሰሪያውን ቆርጦ ነፃ ይወጣል። ሁለቱ በእጅ መዋጋታቸውን ይቀጥላሉ። ሲንግ በጉዳቱ ምክንያት ትንሽ ኪሳራ ላይ ነው። ወታደሩ ያሸንፈውና ጥቂት ጊዜ ከመታው በኋላ በአንገቱ ይይዘዋል። ሲንግም ይስተነፈስ እየተቃረበ ሲሆን በዚያን ጊዜ ሌላ ዞምቢ ይመጣልና ወታደሩ እሱን መዋጋት ይኖርበታል። ሲንግ እድሉን ተጠቅሞ ራሱን ያጠናክራል። በዚህ ጊዜም ጦርነቱ የበለጠ እኩል ይሆናል። ብዙ ጊዜ እርስ በርስ ከተመታቱ በኋላ ሁለቱም በአንድ ጊዜ ይወድቃሉ። አንድ ዞምቢ ወታደሩ ላይ ዘሎ ሊበላው ሲጀምር ሲንግ ስለ ሪን እያለም ይቀጥላል። ሪንም ወደ አንድ ክፍል ጎትታው በባዲ እርዳታ ቁስሉን ትንከባከባለች። በመጨረሻ ሲንግ ነክቶ ሪንን እንዳስጨነቃት ይቅርታ ይጠይቃታል። እሷም እሱ ከሌለ ምን እንደምታደርግ እንደማታውቅ በመናገር በተራዋ ይቅርታ ትጠይቃለች። ሲንግ ከአንገት ጌቱ ላይ ያለውን ቀለበት በጣቷ ሲያደርግላት ይህ ሁሉ ካለቀ በኋላ በመጨረሻ ወደ ትውልድ ከተማቸው እንደሚመለሱ ይነግራታል። በቦምቡ ላይ 15 ደቂቃ ብቻ ሲቀር ወታደሩ ዞምቢ ሆኖ ወደ እነሱ ይመጣል። ባዲ ግን ሰምቶት ጥንዶቹን በጊዜው ያስጠነቅቃል። ሲንግ አንዳንድ የኬሚካል ጠረሙሶችን ወረውሮበት ከዚያም እሳት ለማንሳት ፍላር ይወረውርበታል። ቡድኑ የውሃ ምርጃዎቹ ከመስራታቸው በፊት ይወዳል። ስለዚህ የሞቱት ዞምቢዎች ሁሉ እንደገና ሲነሱ አያዩም። ውሃው የቫይረሱን የአሳ ባህሪ ክፍል አነካው። ስለዚህ አሁን ዞምቢዎቹ አሳን የሚመስሉ ሚውቴንቶች ሆነዋል። ባዲና ጥንዶቹ ቀጣዩን ኮሪደር ሲደርሱ ቫሱ ሚስቱን እያየ ያገኙታል። ምክንያቱም እሷ ተነክሳለች። ቫሱ ግን በመጨረሻ ስትንቀሳቀስ ማየቱ ስላስደሰተው መሄድ አይፈልግም። ወደ እሷ ቀርቦ እንደሚወዳት ሊነግራት ሲል ሚስቱ ወዲያውኑ ትነክሰዋለች። ጀግኖቹ የሮጡ ሳሉ ዞምቢዎቹ አልጋውን ከበው ቫሱን ይበላሉ። በመጨረሻ ሦስቱ የመኪና መወጣጫዎች አካባቢ ሲደርሱ ሌላ የዞምቢዎች ቡድን ያገኛቸዋል። ሲንግ ሪንና ባዲ እንዲሮጡ ነግሮ እሱ እንደሚቆይና እነሱን እንደሚዋጋ ይነግራቸዋል። ሚውቴሽኑ ዞምቢዎቹን በጣም ጠንካራ ስላደረጋቸው በዚህ ጊዜ ሲንግ እነሱን ማሸነፍ ቀላል አይሆንለትም። ባዲና ሪን ጣራው ላይ መድረስ ይችላሉ። አንድ ወታደርም እንዳልተበከሉ እስኪያረጋግጥ ድረስ ጠመንጃ ይጠበታቸዋል። ሪን ቫሱና ቡድኑ እንደሞቱ ትገልጻለች። ሆኖም ሲንግን ለመጠበቅ ትጠይቃለች። ወታደሩም 5 ደቂቃ እንዲጠብቁ ይስማማል። በመኪና ማቆሚያው ሲንግ በአንድ መኪና ውስጥ ተጣብቆ ከመስኮቶች ውስጥ ሊደርሱበት የሚሞክሩትን ዞምቢዎች በእግሩ እየረገጠ ይከላከላል። ከዞምቢዎቹ አንዱ ወታደር ነው። በትግሉ መሃል አንዱ የእጅ ቦምቡ መኪናውን ያፈነደዋል። እንደ ዕድል ሆኖ ሲንግ ከፍናታው ይተርፋል። ነገር ግን በመቶዎች የሚቆጠሩ ተጨማሪ ጭራቆች ወደ እሱ ሲመቱ ያያል። በጣራው ላይ ወታደሩ ሪንና ባዲ ወደ ሄሊኮፕተሩ እንዲገቡ ያስገድዳቸዋል። ተቃውሞቸውንም ችላ ይላል። በዚያን ጊዜ ሲንግ ከኋላው ዞምቢዎቹ እየተከተሉት ይደርሳል። ነገር ግን ሄሊኮፕተሩ ቀድሞ ሆኖ ተነስቷል። ሪንና ሲንግ እያለቀሱ የመጨረሻ የፍቅር እይታ ይለዋወጣሉ፣ ዞምቢዎቹን በሩን ከማፍረሳቸው በፊት። ሲንግ እስከ መጨረሻው ሰከንድ ድረስ መዋጋቱን ይቀጥላል። በመጨረሻም ቦምቦቹ ሙሉን ሕንፃ ያፈነዱታል። ከተወሰነ ጊዜ በኋላ ሪን ከባዲ ጋር ወደ ትውልድ ከተማዋ ተመልሳለች። በዚሁ ጊዜ ሲንግ በማከማቻ ታንክ ውስጥ ተደብቆ በመትረፉ እንደተረጋገጠ ይገለጣል። እናም ከውስጡ ለመውጣት ሌላ ዞምቢ መግደል ይኖርበታል። እንደዚህ ያሉ ተጨማሪ ቪዲዮዎችን ማየት እንድትችሉ ሰብስክራይብ ማድረግና ማሳወቂያዎችን ማብራት እንዳትረሱ። ስለተመለከታችሁ እናመሰግናለን።